ብቸኝነት ተሰምቶን ሊሆን ይችላል፣ ግን ጌታ አጠገባችን ስለሆነ ልናመሰግን እንችላለን። ጳውሎስ በሚያሳዝን ሁኔታ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ሲናገር ሰዎችን ይጠቃቅስና ብቻውን የነበረበት ጊዜ ነው። ይሄ ወደ ጌታ ሊሄድ መስዋዕት ሆኖ ወደ ጌታ ሊሄድ የቀረበበት ጊዜ ነውና በቃ you can imagine ምን አይነት ፊሊንግ ሊኖረው እንደሚችልና እንደዚህ ይላል፣ በፊተኛው ሙግቴ አንድ እንኳን አልደረሰልኝም፣ ሁሉም ተውኝ እንጂ ይህንንም አይቁጠርባቸው ይላል። ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛብ ሁሉ እንዲሰሙት ጌታ በጎኔ ቆሞ አበረታኝ፣ ከአንበሳ አፍም ዳንኩ ይላል። ሁሉም ማንም ባይኖር ብቸኝነት ቢሰማን ጌታ ከኛ ጋር ስላለ ልናመሰግን ይገባል። ጌታ ይባረክ። ማንም በሌለበት፣ ማንም በጠፋበት፣ አጠገቡ የሚቆም ማንም በሌለበት ሰው ስለሆነ አንዳንድ ጊዜ ሆፕ እናደርጋለን አይደል? ስፔሻሊ ደግሞ በጣም የምንወዳቸውና በጣም የምንቀርባቸው ሰዎች እሷማ በመከራዬ ጊዜ አጠገቤ ነው የምትሆኑ ብለን ያልናቸው ሰዎች ስለሆኑ ጎለው ስናገኛቸው አይ ቲንክ ዲስከሬጅ ምንሆን ይመስለኛል። ግን ጌታ ለእግዚአብሔር የተመሰገነ ይሁን። ጌታ ግን አጠገቤ ቆሞ ይላል። ሃሌሉያ፣ ስሙ ይባረክ። አበረታኝ ይላል። አበረታኝ